ማለዳ ወደ ቤተ ጸሎት ይሄዳሉ፣ ጸሎታቸው ወደ ሰማይ ይወጣል። ነገር ግን በቤት ውስጥ ልጆች አሁንም ተኝተዋል። አባቶች ተቀምጠው ይበላሉ፣ እንጀራና ዳቦ ይካፈላሉ። ነገር ግን ልጁ መንገዱን ይፈልጋል፣ ማንነትን ያስተምረዋል። ዝማሬ ልጆቹ የት ናቸው? የነገው ትውልድ የት ነው? ከእኛ ጋር ካልሄዱ ይህን መንገድ ማን ይከተላል? እጃቸውን እንያዝ፣ ብርሃኑን እናሳያቸው። ርስታችንና እምነታችን ለሚቀጥለው ትውልድ ናቸው። ኢያሱ ከሙሴ አልተለየም፣ በተራራው ግርጌ ጠበቀው። 40 ቀንና 40 ሌሊት ታማኝነትን ተማረ። ልጆቻችን ነገ ቢጠይቁን ምን እንመልሳለን? ስናድግ የት ነበራችሁ? በማን እጅ ተመራን? ዝማሬ ልጆቹ የት ናቸው? የነገው ትውልድ የት ነው? ከእኛ ጋር ካልሄዱ ይህን መንገድ ማን ይከተላል? እጃቸውን እንያዝ፣ ብርሃኑን እናሳያቸው። ርስታችንና እምነታችን ለሚቀጥለው ትውልድ ናቸው። ማን ጠየቃችሁ ደጄን እንድትረግጡ? ነቢዩ በታላቅ ድምፅ ይጠራል። ቤተ ጸሎት መምጣት ብቻ አይደለም፣ በረከትን መቀበል ብቻ አይደለም። ልባችሁን ለልጆች ክፈቱ፣ እምነትን አስተምሯቸው። ካህናት የቀድሞ ርስት ጠባቂዎች፣ የትውልዱን ድምፅ ስሙ። ምግብን መባረክ ብቻ አይደለም፣ ብርሃኑን መጠበቅ ብቻ አይደለም። ልጆቹ ወደ ኋላ ከቀሩ የነገው ትውልድ ምን ይላል? ልናወርሳቸው የፈለግነው ቶራ የት ነው? የሙሴ መንገድስ የት ነው? ቤቶች ተሰሩ፣ መኪኖች ተገዙ፣ ግን በባዶ ወንበሮች መካከል የልጆቹ ፊት ይጎድላል። ወንድ ልጅ በቤተ ጸሎት ከሌለ ወደፊት ማን ይጸልያል? ተተኪ ትውልድ ከሌለ ባንዲራውን ማን ይሸከማል? ድልድይ ተስፋችን አልጠፋም፣ እምነታችን አልደበዘዘችም። ልጆቹን በእጃችን ከያዝን አብረን ወደ ተራራው እንወጣለን። ተስፋችን አልጠፋም፣ እምነታችን አሁንም አለች። የመጨረሻ ዝማሬ ልጆቹ የት ናቸው? እነሆ እዚህ ናቸው። የሚተራቸውን ድምፅ እየጠበቁ ነው። እጃቸውን እንያዝ፣ ብርሃኑን እናሳያቸው። ርስታችንና እምነታችን ለሚቀጥለው ትውልድ ናቸው። ተስፋችን አልጠፋም፣ እምነታችን አልደበዘዘችም። አብረን ከተጓዝን ትውልዱ
ይነሳል።